ሰላም አለይኩም የቲክታክ ፋሚሊ እንደናችሁ ሁሉ ሰላም ሁሉ ሰላም። ዛሬ ለመደነስ ወይም ደግሞ ለመጨፈር አይደለም የመጣው። አባታችን እንደምታዩት ቤት ከወጣ 13 አመታት አስቆጥሯል። እናም ደግሞ ይሄ ብስኩትና ከረሜላ እያዞረ የሸጠው 6 አመት ሆነ። ሪፊጂ ነው፣ ናይሮቢ ኬንያ ነው ያለው። እና ደግሞ ድንገት ደግሞ ዋናው ጉዳይ ላይ ከመጣን የታላቅ ወንድሙ ይሞታል። ታላቅ ወንድሙ በሚሞተው ሰዓት ላይ እንደምታውቁት ይሄ ስራ ከእጅ ወደ አፍ ነው የሚሄደው። ብር አጥቶ እዚህ ይቀራል። አባቱ ማለቴ ወንድሙ ከሞተ ወራት አስቆጠረ፣ 1 ወር ሆነ። እና ደግሞ ሐዘን ላይ 1 ወር ሙሉ ቤት ተኝቶ እያለ ድንገት እኔን መንገድ ላይ አይቶ ይሄን ነገር ያስረዳኛል። እባክህን ወንድሜ ይሄን ነገር ከቻል ሚዲያ ላይ አስወጣና ሰው በሚችለው አቅም ተጎነ ቆሞ ሄጄ ቢያንስ ወንድሜ ጋር ባልደርስ እንኳን እናቴን ላያት አለ። እናቱ ደግሞ ደውላለት እኔም እንደ ወንድሜ ሳልሞት ቶሎ ድረስልኝ ያንተን አይን ብቻ ነው ማየት አንፈልጎ ስትል እሱ ይሄን ነገር ሲያስረዳኝ ወላሂ የምለው ነገር ግራ ገባኝ። ወይ ብር ኖረኝ ሙሉ የሱን ወጪ ሸፍኛ ሀገር ቤት አልከው። ያው ሁሉም ሰው የራሱ የሆነ ጉድለት አለው። እና ደግሞ እኔ ደግሞ ቢያንስ ራሴ መርዳት ካልቻልኩኝ ለእናንተ አድርሼ እናንተ በምትችሉት አቅም 1 ብርም ሆነ 1 ሽልንግ 10 ብርም ሆነ 100 እናንተ እሱን ስታዋጡ ምንድነው አንድ ላይ ለሱ የትራንስፖርት ይሆናል ብለን ስላሰበን ወደ እናንተ ይዘን የመጣን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ያው ወንድሞቼ ከሱ አፍ እንደሰማችሁ ነው። እኔ ምንም የምናገረው ነገር የለም፣ ቃላቶች ያጥረኛል። ያው ደጋግ ኢትዮጵያኖች ያው ከጎኔ ቆሙ ነው የሚላቸው። ምንም ከዚህም በላይ የምናገር ነገር የለም። አመሰግናችኋለሁ። ያው ታውቃላችሁ አንድ የከፋ ሰው እንባ ነው የሚቀድመው፣ ማውራት አይችልም። እንደዛ ሁሉ አባታችን ከጎኑ ቆመን ወደ ሀገር ሄዶ እናቱን አይቶ እንድመለስ ወይም ደግሞ አይቶ ከሷ ጋርም እንዲቀር እና እሱን መርዳት የምትችሉ ሰዎች በዚህ በአካውንት ቁጥር በምትችሉት አቅም 1 ብርም ሆነ 2 ብር 10ም ሆነ 1000 ብር ለሱ ማስገባት ትችላላችሁ። እሱን መርዳት ትችላላችሁ። አሊያም ደግሞ ናይሮቢ ወይም ደግሞ ኬንያ ውስጥ ያላችሁ ሰዎች በዚህ በኤምፔሳ ነምበር ለሱ በምትችሉት አቅም ከ1 ሽልንግ ጀምሮ ሰንድ ማድረግ ትችላላችሁ። እናም ደግሞ እሱን ማግኘት ከፈለጋችሁ በዙ ራሱ ቁጥር በWhatsAppም ሆነ ደውላችሁ እሱን በአካል ማግኘት ትችላላችሁ። እሱን አንድ ሰው መርዳት የሚችል ሰውም እሱን መርዳት ትችላላችሁ። አሊያም ደግሞ መርዳት ባትችሉ እንኳን ይሄ ቪዲዮ ከደረሰ ላይክ፣ ሼር፣ ኮፕሊንግ አድርጋችሁ ለሁሉም ሰው እንዲደርስ አድርጉ። አመሰግናለሁ። ኩሩ ኢትዮጵያኖች፣ ደጋግ ኢትዮጵያኖች እባካችሁ ከአባታችን ጎን እንቆም እናስደስተው። ያለኛ ማን አለ? ያው ከባድ ነው በዚህ እድሜ እንደዚህ ማዞር። እባካችሁ ለአላህ ብላችሁ